ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? አዲስ እና ትኩስ መረጃዎችን ይዘን መጣናል። ተከታተሉን። ይህ ቡርቃ ቲዩብ ነው። ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። አዳዲስ መረጃዎችን ይዘን ቀርበናል። እንደሚከተለው እናቀርባለን። በቅድሚያም ጦርነት ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት የለንም ሲሉ ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህን ያሉት የትግራይን ህልውና እና ደህንነት ለማረጋገጥ በሚል መሪ ሀሳብ ከታህሳስ 2 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። የትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ ወረደ ያለን ምርጫ እነዚህን ተግዳሮቶች ተቋቁሞ በመወጣት ነው ብለዋል። በተለያዩ መንገዶች እገዳው እንዲጨምር እና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ብለዋል። ውስጣዊ ሆነ ውጫዊ አደጋ ከጊዜ ጊዜ እየጨመረ ይሄዳል። በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህ እና በዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር፣ ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ሲሉ ጀነራል ታደሰ ወረደ ተናግረዋል። በተጨማሪም ጀነራል ታደሰ ወረደ እንዳሉት ደግሞ ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸው ፍላጎት የሚያስቀድሙት ብትሆንም የሚሰማህ በሌለበትና ሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለንም ብለዋል። በዚህ መፍትሄውም በውስጣዊ የምንፈጥረው አቅም ነው ሲሉ ፕሬዝዳንት ታደሰ ገልጸዋል። አደጋዎችን ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለነው። እነዚህንም መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጀነራል ታደሰ ወረደ አንድ ከሆንን እኛ አቅም ከገነባን የመስማት አቅማችንን የመደራደር አቅማችንን ከፍ ያደርጋልም ብለዋል። በተጨማሪም ጀነራል ታደሰ ወረደ የበጋን መምጣት በመጠባበቅና የመኸር ምርት መጨመር በመምከርም የሚለካ የኢኮኖሚ ጥንካሬ የለም ያሉት ሲሆን ጠንካራ አቅም የሚኖረው ጠንካራ ኢኮኖሚ ሲገነባ፣ በዝናብ ላይ ጥገኛ ያልሆነ ኢኮኖሚ ሲገነባም ነው ብለዋል። ከጎረቤት ክልሎችና ከፌዴራል መንግስት ጋር ያለውን ግንኙነት በአግባቡ እንሰራበታለን ያሉት ፕሬዝዳንት ታደሰ የሚኖረንና የምንፈጥረው ግንኙነት ግን ከአቻ ለአቻ መርህ በራስ መተሳሰርና መደጋገፍ ላይ የተመሰረተ መሆን አለበትም ብለዋል። በጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበው የትግራይ ጊዜያዊ አስተዳደር አመራር አቅጣጫዎችና እቅዶች ሰነድ ላይ ውይይት ተደርጎበት ለተነሱ ጥያቄዎችና አስተያየቶች ምላሽ ከሰጠ በኋላ ቀጣይ የአመራር አቅጣጫዎችና አፈጻጸም ተብራርተው በሙሉ ድምፅ ጸድቆ ለ3 ቀናት ሲካሄድ የቆየው መድረክም ትላንት ታህሳስ 4 2018 ዓ.ም ተጠናቋል። ወደ ሌላኛው መረጃ ስናልፍ ታፍኖ የቆየው አበራ አግማስ ከታፈነበት በማምለጥ ወደ ደቡብ ጎንደር እያመራ እንደሆነ ተነግሯል። የጎንደር ተወላጅ በመሆኑ በተለያየ ጊዜ እነዘመነ ካሴ ሲያስሩት እና ሲያሰቃዩት የቆየው አበራ አግማስ ለ2 ወራት ያህል በመንግስቱ አማረ ትዕዛዝ በአይጥ ጉድጓድ ውስጥ ተዘግቶበት ቆይቷል። አበራ ከዚህ በፊትም ከማን ችሎት ጋር በመጋጨት እነዚህ አይነት አፈና ተፈጽሞበት እንደነበር አይዘነጋም። ይህ ብቻ አይደለም። አበራ በአንድ ወቅት የጎንደር ተወላጅ ጓደኞቹ እጃቸውን በሰላም ለመንግስት መስጠታቸውን ተከትሎ በጎጃም ፋኖ ዘንድ እንደ ከሃዲም ሲቆጠርም ቆይቷል። እንዲሁም አክራሪ የጎጃም አቀንቃኞች አበራን የሀብቴ ወልዴ ወይም ደግሞ የጎንደር ፋኖ መሪ ሰላይ ሲሉትም ይስተዋላል። የሆነው ሆኖ አበራ በዝርፊያ ያገኙትን ገንዘብ ሲካፈሉ ከመንግስቱ አማረ ጋር ባለመስማማቱ ምክንያት ከታፈነበት አምልጦ ሰሞኑን የወጣ ሲሆን አሁን ላይ ወደ ጎንደር ለመግባትም መውጫ ቀዳዳ እየፈለገም እንደሚገኝም ለማወቅ ተችሏል። አበራ ወደ ጎንደር ከገባ በኋላ ቀጥታ ከቤተሰቦቹ ጋር አምልቶ ከሽብር ከፋኖ እንቅስቃሴ ራሱን እንደሚያገልም እየወጡ ያሉ መረጃዎች ይጠቁማሉ። ከዚህ ጋር በተያያዘ እነዘመነ ካሴ ያደራጁት አዲሱ አደረጃጀት እርስ በርስ አለመስማማትን ፈጥሯል። ዘመነ ካሴ ሲመራ የቆየው የአማራ ፋኖ በጎጃም በሚል ድርጅት በማፍረስ ወደ አፋብኃ ማቅናቱ ይታወሳል። ነገር ግን ዘመነ
ማፍረሱ ሌላ ራስ ምታትም ይዞበት የመጣ ሲሆን ቀላል የማይባለው ታጣቂ አፋጎ መፍረስ የለበትም በማለት ከቡድኑ አፈንግጦም ወጥቷል። ከዚህም የተነሳ ዘመነ ያኮረፉበት ታጣቂዎች ከጨዋታ ውጭ ለማድረግ አዲስ አደረጃጀት ይፋ ያደረገ ሲሆን ይህም ችግሩን ሊፈታለትም በፍጹም አልቻለም። ዘመነ አዲስ የቡድን እንቅስቃሴ እንዲመሩ የሰየማቸውን ታጣቂዎች ነባር ቡድኑን ሲመሩ የቆዩት እና አፋጎ እንዲፈርስ ያደረጉለት እያሳደዷቸውም ነው። ለአብነትም ስመኘው መኳንንት፣ መንግስቱ አማረ አዲስ የተመረጠ ማንም ሰው በእኛ ቀጠና አይንቀሳቀስም በማለት በይፋ አሳውቀዋል። ከዚህም ውጭ በጅጋ አካባቢ ነባሩ እና አዲሱ አደረጃጀት ውጊያ ጭምር ጀምረዋል። በርካታ ታጣቂዎችም የእርስ በርስ ውጊያም እየረገፉና እየሞቱ እንደሆነ መረጃዎች እያሳዩ ነው። ከዚህ ጋር በተያያዘ እነዘመነ ያደራጁት አዲሱ አደረጃጀት እርስ በርስ ግጭቱ መነሳቱን ተከትሎ እነዘመነ ካሴ በታጣቂው የሚንቀሳቀሱ ተቃውሞዎችን መቋቋም አቅቷቸዋል። ታጣቂው ሙሉ በሙሉ ከቁጥጥር ውጭ እንደሆነም ነው እየገለጹ ያሉት። ምናልባትም ይህን ካላስተካከለ በሚል ይፋ ያደረጉት አዲሱ አደረጃጀት ታጣቂውን እርስ በርስ ከማባላት ውጭ ምንም አላመጣላቸውም። ከዚህም አዲሱን አደረጃጀት አንቀበልም በማለት አካባቢያቸው በአዲሱ አደረጃጀት መሪ ተብለው የተሰየሙ የቡድን አመራሮች ላይ ተኩስም ከፍተዋል። ታጣቂው ዘመነ ማን ነው በማለትም አዲስ ይፋ ያደረገውን የአደረጃጀት ለውጥ እንደማይቀበሉም እየገለጹ ነው። መግለጽ ብቻ ሳይሆን በነዘመነ ታጣቂዎች ላይም ተኩስም ጭምር ከፍተዋል። ላብነትም በጅጋ የሚንቀሳቀሱ ታጣቂዎች አዲሱን አደረጃጀት አንቀበልም፣ አፋባሃ የና ሀብቴ ወልዴ እንጂ የኛ አደረጃጀት አይደለም በማለት በዘመነ ታጣቂ ላይ ተኩስም ከፍተዋል። በተኩስ ልውውጡ እስካሁን ከ50 በላይ ታጣቂ የረገፈ ሲሆን ጉዳት ያስተናገደውን ቀላል የማይባል እንደሆነም ገልጸዋል። ዘመነ እና ሀብቴን ለማስደሰት ሲል በዙሪያው የነበሩ ታጣቂዎችን ሙሉ በሙሉም አጥቷል፣ መረጃዎች እንደሚያሳዩት። ሌላኛው መረጃችን የሚሆነው አስደሳች ዜና ተሰምቷል። በሰሜን ጎንደር ዞን በዋልድባ ገዳም አካባቢ ሲንቀሳቀሱ የነበሩ 167 ታጣቂዎች የህዝብና የመንግስትን የሰላም ጥሪ በመቀበል በአካባቢው ስምሪት ወስዶ የህዝብን ሰላም ለመመለስ አኩሪ ተጋድሎ እያደረገ ለሚገኘው የኢትዮጵያ መከላከያ ሰራዊት እጃቸውንም ሰጥተዋል። ይህ ነው ጀግንነት፣ ለሰላም መንበርከክ፣ የሰላም የብልሆች ምርጫ ናት። ለህዝብ የሚያስብና የሚጨነቅ ጠመንጃን ሳይሆን ሰላምን ከፍ ያደርጋል። ጀግኖች ኮርተንባቸዋልም እያሉ እያሞካሿቸው ይገኛል። አስደሳች ዜና ነው። ውድ የቻናላችን ቤተሰቦች የሰዓቱ መረጃዎች እነዚህን ይመስላሉ። በሌላ አዲስ መረጃ እስክንገናኝ መልካም ቆይታ። ሀገራችን ሰላም ያደርግልን። በያላችሁበት ቸር ቆዩልኝ።